በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ቀሪ ዘመኔን ከአንቺ ጋር ማሳለፍ ፈልጋለሁ። የልጆቼ እናት እንድትሆኝ እፈልጋለሁ። ታገቢኛለሽ? የነጠላው ጉዞ ማብቂያ ለዘመንሽ ሰላም ሰላም፣ እንዴት ናችሁ? ያው ቤተሰብን የመረጠላት እሷም ጥፋት የለባትም። ቤተሰብ ያለውን ደግሞ እሺ ነው ማለት ያለባቸው። ገዳይነሽ በመውደድ ገዳይነሽ ሳተኩሽ የምትገኝ የፍቅር አርበኛ። ብዙ መልካም ነገሮችን ሰምተናል። ለሁሉም ነገር ሰላም እየተወደዳችሁ ውድ ቤተሰቦቼ፣ ውድ ተመልካቾቼ፣ ለቤቴ አዲስ ከሆናችሁ ማለት ወይም ዛሬ የመጣችሁ ከሆናችሁ ለቤቴ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ወደ ቤተሰቦቻችን እንግዲህ ወደ ቤተሰቦቻችን ዛሬ ስለ ሙባረክና ስለ ቤቲ ነገር ለማውራት ነው የመጣሁት ማለት ነው። እንግዲህ ለዚህ ቤት በድጋሚ አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ ቤተሰቦቻችን። እንግዲህ አሚር እንግዲህ ከዚህ በፊት በጣም ከአሚር ጋር ቤቲ ቆይታለች። በጣም ከእናቱ ከአሚር እናት ጋርም ያለው ነገር እንግዲህ በጣም አይተናል። ቆይታለች በጣም ማለት ነው። መጀመሪያ ክርስቲያን ነበረች፣ ለአሚር ብላ እንግዲህ እንትን አድርጋለች በጣም ማለት ነው። አሁን ደግሞ ተመልሳ ሙባረክ ከአሚር ጋር ተጣልቻለሁ፣ ከሱ ጋር ተለያየን፣ በቃ 100% ከሱ ጋር መቀጠልም አልፈልግም፣ መኖርም አልፈልግም። እሱ እንግዲህ አልፈልግሽም ብለኛል ብላ እሱ ጋር እንግዲህ ፍቺ ወስጄዋለሁ ብላ እንግዲህ ሙባረክ ጋር እንግዲህ ጋር አንድ ላይ ነበረች። ከዛ ትንሽ ከሙባረክ ጋር ትንሽ ከቆዩ በኋላ እንግዲህ ታገበኛለሽ የሚል ፕሮግራም አዘጋጅቶ ነበረ ሙባረክ ማለት ነው። እንግዲህ እንደ አያችሁት ነው ማለት ነው። እንዳያችሁት ነው ማለት ነው። እንግዲህ ፕሮግራሙ እንግዲህ የሙባረክ ጓደኞች አሉ፣ እፍረም አለ፣ ብዙ ልጆች አሉ፣ እነ ፍቅር አሉ፣ አብርሽም አለ። እንዳያችሁት ነው እንግዲህ ፕሮግራሙ ተዘጋጅቶ ሁሉም ነገር ብዙ ልጆች ሄዱም አለች እና ሙባረክ እንግዲህ በጣም ትዕግስተኛ ልጅ፣ በጣም እንትን የራሱ እየቻለ እሱ የራሱ እየቻለው ሜዳ አለው። በጣም ጥሩ ልጅ፣ ከልጆች ጋር ሲሰራ በጣም ጨዋ፣ በጣም የሆነ አላድርስ እንደ ሰው ልጅ እንትን የሚል ልጅ ነው እና አሁን ቤቲን እንግዲህ ታገበኛለሽ ወይ የሚል ጥያቄ ቀለበቱን አድርጓል ማለት ነው። እና ፕሮግራም ልክ ከተዘጋጀ በኋላ ልክ እንትኑ ቀለበት ታገበኛለሽ ብሎ እሱ ተንበርክኮ ልክ ከጠየቀ የሆነ 10 ደቂቃ ራሱ አይሞላም አሚሩ ካቻለ ማለት ነው። ፕሮግራም ላይ ማለት ነው። ፕሮግራም ላይ ደረሰና እንዴ ምን እየሰራክ ነው ሙባረክ? እቺ እኮ ሚስቴ ናት አለ። ምን እየሰራክ ነው? እቺ እኮ ሚስቴ ናት አለ። እኔ እሱ እኮ ሁሉም ነገር ጨርሰናል፣ ሁሉም ነገር ነው የጨረስነው፣ ሁሉም ነገር ጨርሰናል ብላ እንግዲህ እንደዚህ ብላ ነው። እኔም ምን አውቃለሁ ሁሉም ነገር ጨርሰናል ብላይ ነው። ቤቲ እኮ ሚስቴ ናት። አንተ እንደዚህ እንዴት ትወስናለህ? አንቺስ እንዴት ነው የምትወስኚው? እንደዚህ ውስጥ
ብሎ አሚር ይጠይቃታል። እሱም አንተን ማለት ካንተ ጋር ያለው ነገር ሁሉ ጨርሻለሁ፣ በአንተ በኩል ያለው ነገር ሁሉም አልቋል፣ ጨርሻለሁ። እንዴት እንደዚህ ትለኛለህ? ጨርሰናል አይደለ? ሁሉም ነገር በኔና በአንተ መሀል ያለው ነገር እና እንዴት እንደዚህ ትላለህ? ለምንስ መጣክ? ማን ነው የነገረ? ማን ነው ያሳየክ? ለምን ስራ መጣክ? ብላ ተመልሳ ቤቲ አሚሩን ትጠይቃለች። ለምን መጣክ? ምን ስራ መጣክ? እኔና አንተ ምን አለን ብላ እንግዲህ እንደዚህ ብላ ትጠይቃለች። ለአሚር ጥያቄ ታቀርባለች ማለት ነው። ፕሮግራም ላይ እንግዲህ ሁሉም ልጆች እንደቆሙ ነው የቀሩት ፕሮግራሙ ላይ ማለት ነው። እንግዲህ ወደ ተመልካቾቻችን አሁን ደግሞ አሚሩ ምን አደረገ? ሙባረክ ቤትን ስላገባ የፍቅር ጥያቄ ስለጠየቀ እንግዲህ እኔ መኖር አልችልም፣ ቤቲ ከገባች እኔ ደግሞ መኖር አልችልም ብሎ ይወስናል ማለት ነው። ምን ብሎ ቢወስን ጥሩ ነው ብላችሁ ታስባላችሁ? ገመድ ይዞ ጫካ ሄደው ቤትንም ደውሎ ሙባረክንም ይዘሽ ነይ ብሎ ደውሎ ለአሚርም ለሙባረክም ለቤቴም ኑ ብሎ ደውሎ ይነግራል ማለት ነው። እኔ እንግዲህ ካንቺ ጋር እኖራለሁ ብዬ አስቤ ነበረ። ካንቺ ጋር መኖር ወስኜ ነበረ። እንግዲህ አንቺ አሁን ሌላ ውስጥ ገብተሻል፣ ሌላ ህይወት ቀጥለሻል። ስለዚህ አሁን ይቅርታም ልጠይቅሽ፣ አንድ ሁለተኛ ደግሞ ቻውም ማለት አለብኝ። አንቺን ቻው ማለት አለብኝ። ቻው ልበልሽ ብዬ ነው የጠራችሁ። አንቺንም ቻው ልበልሽ ብሎ እንግዲህ ገመዱን ይዞ እንደዚህ ይላል። እንጂ ምን ሆነ ነው? የምን ገመድ ነው? ምን ሆነ ነው ብላ ጠበቅ አድርጋ ቤቴ ትጠይቃለች ማለት ነው። እሱም አይ እኔ በቃኝ፣ ካሁን በኋላ በቃኝ። አንቺን ያሳዘንኩት ነገር ካለ አንቺን የበደልኩት ነገር ካለ ይቅር በይ ብዬ ነው የጠራሁት እንጂ ይህንን ነገር ምንም አያገባሽም፣ ይቅርታ ልጠይቅሽ ብዬ ነው ብሎ ተመልሶ እንደዚህ ይላል ለቤቲ ማለት ነው። እንግዲህ ቤቲም በዛው ጩኸቱን ቀጠለች። ለምን እንዴት ሙባረክም ጠራ። ሙባረክ ደግሞ እሷ ጋር ከቤቲ ጋር ማውራት አለብኝ ብሎ ወደዛ ሂድ ብሎ ነበረ። ተመልሶ ሙባረክን ጠራ። ሙባረክም ደግሞ ምንድነው ብሎ ሲጠይቀው ቤቲን ቻው ለማለት ፈልጌ ነው፣ አንተንም አመሰግናለሁ። እንግዲህ ምን ማለት ነው? የወሰንኩት ነገር አለ፣ እናንተ ቻው ለማለት ነው የጠራሁት። ቻው ይላል። እንግዲህ ይህማ ውሸት ነው ወይም ቀልድ ነው ልበል ወይስ እንዴት ነው ብሎ ሙባረክ ተመልሶ ሲጠይቀው እንዴት ቀልድ ነው ብለ እንደዚህ ትለኛለህ? ቻው ብሎ መልሶ መልስ ይሰጣል ማለት ነው። እንዴት እንደዚህ ወሰንከው? እንዴት እንደዚህ ውስጥ የገበከው? እንዴትስ እንደዚህ ትላለህ? ብሎ ሙባረክ በጣም እንትን ይላል ማለት ነው። በጣም ማለት ነው። እኔ ነኝ ጥፋተኛ፣ ያጠፋሁት እኔ ነኝ። እሷ ናት ያለው ነገር ጨርሰናል። እኔና ያለው ነገር እኔና ሙባረክ አልገባም እዚህ ውስጥ ብዬ ነበርኩ። እኔ እዚህ ውስጥ አልገባም ስል እኔና እሱ ጨርሰናል።
ጨርሰናል ብላ ነገረችኝ። ስለዚህ ለዛ ነው እኔ እንጂ አንተ እንደዚህ ውስጥ እንዴት ትወስናለህ? ምን ብለህ ትወስናለህ ብሎ ተመልሶ ሙባረክ እሱን ይጠይቃል። መቀበል አልቻለም። እሱም እዚህ ዓለምናዊ መኖር በቀኝ ብሎ አሜር እንግዲህ ወስኗል ማለት ነው። እንግዲህ ውድም ተመልካቾቻችን አንዳንድ ነገሮች ቀልድ የሆኑ እውነት ነገር ሆኖ ይታያል። ከዚህ በፊት አንድ ልጅቶ እንደዚህ እኔ ራስን አጠፋለሁ እያለች አጠፋች ራሷን።